ክፍል 1 የአዲስ አበባ ከተማ አመሰራረት። የአዲስ አበባ ከተማ በ1879 ዓመተ ምህረት ህዳር 9 ቀን በዳግማዊ አጼ ምኒልክ ተቆረቆረች ወይም ተከተመች። በዚያን ጊዜ ይህን የመሰለ ትንቢታዊ ስም የተቀበለችበት ምክንያት ስሟ ከመልኳ ጋር የተሟላ ሆኖ በመገኘቷ አልነበረም። በዚያን ጊዜ አዲስ አበባ የዱር አራዊት መኖሪያ ጫካና ደን እንደነበረች የአዲስ አበባ አቅኚ በሆኑ ዛሬም በሕይወተ ሥጋ በሚገኙ አባት ነፍጠኞች ይተረካል። በእርግጥም እስከደረስኩበት እስከ ቅርቡ ዘመን ድረስ ጫካ እንደነበረች የታየና የተስተዋለ ነገር ነው። ዳግማዊ አጼ ምኒልክ ቤተ መንግስታቸውና ከተማቸው በዚያን ጊዜ እንጦጦ ወይም ዲልዲላ ይባል በነበረው ዛሬም ታሪክ በተጠቀሰ ቁጥር በማይታለፈው በሰሜናዊው አቅጣጫ በሚገኝ ተራራ ላይ ነበር። እንጦጦ ላይ ሆኖ ዛሬም ከፍተኛነቱ ተመሳሳይ የሌለው ታላቁ ቤተ መንግስት የተሰራበት የአዲስ አበባ ከተማ እምብርት ቱሉ ፊንፊኔ ይባል ነበር። ይህም ትርጉሙ የፊንፊኔ ኮረብታ ማለት ነው። ፊንፊኔም የሚባለው እስከ ብዙ ዘመን ድረስ የአቦ ጠበል ሲባል የቆየው ከቤተ መንግስቱ ግርጌ የሚገኘው በተፈጥሮ ፍል ውሃ የሚፈልቅበት ረግረግ ስፍራ ነው። እንደዚህ እንደ ዛሬው በፍል ውሃ ለሚጠመቀው ሕዝብ መከለያ እና መጠለያ ቤት የሌለው ስለነበረ ውሃው ወደ ላይ ፊኒን እያለ ከመታየቱ በላይ የፍል ውሃውም የእንፋሎት ጢስ በእንጦጦ በወጨጫ በመናገሻ ጋራዎች ላይ ሆኖ በሩቅ ይታይ ነበር። በፍል ውሃውም ለመጠመቅና ከብቶቹንም ሆራ ለማጠጣት የአካባቢው ሕዝብ ባላገሩ አገር እያቋረጠ እየመጣ በፍል ውሃው አካባቢ ገሳውን እየተከለ ይውል ያድር ነበር። በዚያን ጊዜ የፍል ውሃው አካባቢ ወባ ትንኝ በብዛት የሚገኝበት በመሆኑ በወባ ትንኝ የሚነደፉ ሰዎች ጥቂቶች አልነበሩም። እስከ ቅርብ ጊዜም ድረስ በፍል ውሃ ውስጥ ቀበሌ የወባ ትንኝ እንደነበረ የታወቀ ነው። አሁንም ቢሆን አንዳንዶች ፍል ውሃ ወባ ይይዛል የሚሉ ይገኛሉ። በአሁኑ ጊዜ ግን እንኳንስ በአዲስ አበባ መሃል ከተማ በወንጂና በሮቢት ቀበሌዎች እንኳን የወባ ትንኝ የሚያሰጉ ሆነዋል።